የጀዋር ዝምታ ብልጽግና ረፍት ነስተዋል። አብይ ከጠዋት እስከ ማታም ጀዋር አሁንም ምንም አላለም ወይ እያለ ይጠይቃል። ፌስቡክም 10 ሪፍሬሽ እያደረገም ይመለከታል። ቢሮ ውስጥም እየተንጎራደደም ይተከዛል። ወታቶም ይንቆራጣጣል። የአብይ ስሜት በቀጥታ ፋርሴ ቡላ ላይ ሰፍሯል። በመዋቀር ወደ ታች እየወረደም መጥቶ ተስተጋብቷል። እስቲ አሎ እንድል እንኳን ታስሯል ብላችሁም አጀንዳ አድርጉ ተብሎም ለድሞላይቱም ፕሮፓጋንዲስት ትዕዛዝ ወርዷል። እርግጥ ነው በፖለቲካው አውድ ዝምታው የኃይል ሚዛን አስጠባቂ ነው። የዲፕሎማሲም አውድ ጫናም በዝምታ ውስጥ ይተገብራል። ውስጣዊ የፖለቲካም እንቅስቃሴዎች በድምፅ አልባነት ያስነዳሉ። በዝምታ ውስጥ ፖለቲካ ተቦክቶም ይጋገራል። ብልጽግናም የጀዋር ድምፅንም ዝምታንም የመረዳት አቅም የላትም። የምትረዳው ነገር ቢኖር በድምፅም በዝምታም ተጽዕኖ መፍጠር እንደምችል ብቻ ነው። ለዚህም የሰሞኑም የዝምታ ጨዋታም የተያዘችው ጀዋር ታሰረም፣ ጀዋር ዝም አለም፣ ጀዋር እንዳይንቀሳቀስ ተደረገም፣ ጀዋር የጀዋርን ዝምታም በአጀንዳነት ተጠናክሮ ይቀጥላል። ሁሉም ነገር በጀዋር የዝምታም ተጽዕኖ እስከ ቀጠለ ድረስ ፖለቲካው በአግባቡም ይጋገራል። ሼር ላይክ ዱዊት በማድረግ ለጀዋር ጠላቶች ያደረሳችሁም ሌላውን ይዘን እስከምንመጣው ይመቻችሁም። ጀው ያባዱጋ